ኒዮን ላይት ሲሰራ እንደዚህ ብቻ ከሚበራ እንደምትመለከቱት የተለያየ አይነት ኢፌክት ቢያሳይ ብላችሁ አስባችሁ ታውቃላችሁ? አስባችሁ የምታውቁ ከሆነ ሐሳባችሁን እንዴት እንደሰራሁት አጠር አድርጌ ላሳያችሁ። ማሽን ቤት አሰርቼ የመጣሁት ማይካ ይሄንን ይመስላል። ቀጥዬ የተቦረቦረው ማይካ ላይ በዚህ መልክ ኤልኢዲ ያስገባለታለሁ። የሰራሁት ኤልኢዲ በትክክል እንደሚሰራ አብርቼ እሞክራለሁ። በቀጣይ እንደምትመለከቱት የኒዮኑን ራበር እንደዚህ ያስገባለሁ። ካስገባሁት በኋላ በድጋሚ በትክክል እንደሚሰራ ፓወር ሰጥቼ ሞክረዋለሁ። ሰርቷል። ቀጣይ ስራ ይህንን የሚቆጣጠር ቦርድ መስራት ነው። እንደተለመደው ሰርኪዩት ዲዛይን ከመስራት እጀምራለሁ። የሰራው ዲዛይን ይሄ ሲሆን የተሰራው ቦርድ ደግሞ ይህንን ይመስላል። ቦርዱን ከሰራሁት በኋላ ፕሮግራም መደረግ አለበት። ይህንን ለማድረግ መጀመሪያ እንደዚህ ለሙከራ ኤልኢዲ ጋር አያይዘዋለሁ። ቀጥዬ ባለፈው ከሰራሁት ፕሮግራመር ቦርድ ጋር እንደምትመለከቱት በጃምፐር ኬብል አገናኘዋለሁ። ካገናኙት በኋላ ቀጥዬ የማደርገው ፕሮግራሙን መጫን ነው። የተጫነው ፕሮግራም ውጤቱ ይህንን ይመስላል። እዚች ጋር በተን አለው። ጥቅሙ ምንድነው? ስንነካው እንደዚህ ኢፌክቱን መቀየር ይቻላል። ከፈለግንም ደግሞ እንደዚህ ማጥፋት እንችላለን። የሰራሁት ቦርድ በትክክል እንደሚሰራ ካረጋገጥኩ በኋላ ለቦርዱ የሚሆን እንደዚህ አይነት ቦክስ ሰርቼለታለሁ። እዛ ውስጥ ከተዋለሁ። በመጨረሻም ከሰራሁት ኒዮን ላይት ጋር ሳገናኘው ይህንን ይመስላል።